ሰላም ጤና ይስጥልን አቢሲኒያ ትሬደርስ እንዴት ዋላችሁ? አማን ነው። ጠዋት አናሊሲስ ሰርች ቪዲዮ ለመፖስት ስል መብራት ጠፍቶ እንዳለ ቪዲዮ በአጋጣሚ አጥተነው ነው። ብቻ አናሊሲስ እንስራሽ እንደ አዲስ ዊክሊ አናሊሲስ እንደሰራ ነው። ቅዳሜና እሑድ አካባቢ ላስት ዊክ ወደ ላይ ማርኬት እንደሚሄድ ቡሊሽ ራን እንዳለው እንትን ብያችሁ ነበረ። ቆንጆ ቡሊሽ ራን አሳይቷል። ከሰኞ ጀምሮ ወደ ብዙ ፒፕስ አካባቢ ነው እየሄደ። አሁንም በጣም ከረንትሊ ትሬም በጣም ብዙ ፒፕስ ወደ ላይ ወጥቷል። ኦልሞስት ወደ 2400 ምናምን አካባቢ ፒፕስ ወጥቷል ማለት ነው። ያው የሴሉን የደብሊውሲኤሏን ትሬንድ ነበረች 250 ፒፕስ ካወቃችሁ ካስታውሳችሁ ላስት ዊክ አካባቢ እቺን ሴኩር አርገን የተወሰነ ቢኤ ነካብን ነው። አናዘር ኢንትሪ እዚህ ጋር ቴክ አድርጌ ነበረ። ስቲል እቺ ደብሊውሲኤል ቫሊድ ነቷ የተጠበቀ ነው ብዬ በማሰብ ግን አልነበረም። ያው ፉል ኤክስቴንድ አድርጎ ጨርሷል የሴል ሲኩዌንሱ የሚለውን ነገር በማሰብ ነበረ እዚህ ዞን ላይ ስንጠብቅ የነበረው። ለምን የዚህ ሲኩዌንስ ሬስት ማድረገው እዚህ ጋር ነበረ። አዲሽናሊ ደግሞ የደብሊውሲኤል ዞንም ስለነበረ ወደ ባይ በጣም እያየን ነበረ። ግን እሱን ብሬክ አድርጎ የመጨረሻዋን ሎ ሰርቷል ማለት ነው። ከዛ ሎ ደግሞ አሁን ወደ ላይ የምንጠብቅበት ሁኔታ ነበረው። አይ ቲንክ ትላንት ወዲያ አካባቢ ፖስት አድርጌላችሁ ነበረ የተወሰነ ሴታፕ። እነዚህ ነበሩ። ያው ኢንትሪ ሳያስገባን ወደ ላይ ወጣል። እቺ ኢንትሪ እዚህ ጋር እየጠበቅኩ የነበረበት ምክንያት የ5 ሚኒት ሲኩዌንስ ነበረ ካስታወሳችሁ። የ5 ሚኒት ሲኩዌንስ እቺ ነበረች። እቺ መጨረሻ ሲንግሎ ከሰራ በኋላ ኤክስቴንድ እዚህ ድረስ አድርጎ ሲኩዌንሱን ጨረሰ ብለን አሲዩም አድርገን ነበረ። እንደምታዩት ሲኩዌንሱ አለቀ ብለን ሲዞን እዚህ ጋር ይመለሳል የሚል ሀሳብ ነበረ። እንዳልነውም እዚህ ጋር ኦልሬዲ ቺን ቲፒዋን ከነካ በኋላ ወደ ልታች በደንብ ፓምፕ እያደረገ እየመጣ ነበረ። ከዛ እዚህ ጋር ተመሳሳይ በጣም ረጅም ኮንሶሊዴሽን ስለነበረ ማርኬቱ የዚህ የሆል ኮሬክሽን እዛች ላይ ሪያክት ያደርጋል የሚል ሀሳብ ይዘን ነበረ። እስከዚህ ቻይ ድረስ አይደል ማርክ የምናደርገው እቺ ጎልደን ዞን ላይ እየጠበቅናት ነበረ ማለት ነው። ግን እኛውን ሳያስገባ ሄዶልናል ማለት ሄዷል። ያው ማርኬቱ ሪቨርስ ያደረገው እዚህ ጋር ሳይሆን ደብሊውሲኤል የሰጠን ከዚህ ሲመለስ ነው። ብታዩት ከሆነ ይሄ ማርኬት እዚህ ጋር ኤክስቴንድ አድርጎ ሲዞን እዚህ ጨርሶ 2.618ን ብሬክ አድርጎ ወደ ታች ተመልሷል። እዚህ ጋር ወደ ላይ ተመለሰም ያው የሰኞ ፒዲቪ ስለነበረ ወደ ታች ፑልባክ ወደ ታች አሳየ። ፑልባክ አሳይቶ ደብሊውሲኤል እዚህ ጋር ሰጠን ማለት ነው። እዚህ ጋር ደብሊውሲኤል ሰጠን ማለት ነው። እሱን ኮንፈርም ለማድረግ ደግሞ እቺ ሲኩዌንስ ነበረች ክሬት ተደረገችው። እቺኛው እንትን ከሆነ አንዳንዴ ያው ቻርት ላይም ብዙ ሰዓት ላይ መቀመጥ ሁሉ ነገር ኢንትሪዎችን ምናምን ቼክ ማድረግ ለዚህ አይነት ኢንትሪ ቶሎ ኤክስኪዩሽን ይጠቅመናል ማለት ነው። እቺን ሲኩዌንስ ከጨረሰ በኋላ ወደታች ኮሬክሽን ፈጠረ። የኛ ደብሊውሲኤል ዞን እዚህ ጋር ቱ አርሊ ነበረች። ፉሊ ኤክስቴንድ አድርጎ እስኪጨርስ አልጠበቅነውም። ለምን እዚህ ጋር ዳምፕ ሲያደርግ እቺን በማየት ብቻ ነው። እቺኛዋን ካንድል 3 ተከታታይ ካንድል በማየት ነበረ ወደ ሴል እንትን ያለው። ግን እንደዛ ሊሆን አልቻለንም። ወደ ላይ በጣም ኤክስቴንድ አድርጎ ከዚህ አካባቢ ነው ወደ ታች መውረድ የጀመረው። አሁን የሆል ኮሬክሽን የዚሁ እንዴት ነበር የሚለውን ለማሰብ እዚህ ድረስ እስከ ስዊንግ ሃይ ድረስ ማርክ በምናደርግበት ሰዓት ስቲል እኛውን እንጠብቀው ጎልደን ዞን ብለን ደብሊውሲኤላችን ቫሊድ ሳይሆን በቃ ደብሊውሲኤል በጣም ቤተር ኤክስኪዩሽን የሚፈጠርበት እዚህ ዞን ውስጥ ነው ብዙ ኢንትሪ የምንገባው። ስቲል እዚህ ውስጥም ገብቶ ማርኬቱ ሎወር ታይም ፍሬም ላይ ኤምኤስኤስ ምናምን
ስናይ ነው ወደ ላይ ምናየው ማለት ነው። ለምን ኤስኤል በጣም ሰፊ ስለሚሆንብን እዚህ ጋር ኢንትሪም ለመውሰድ እንቸገራለን። አሁን ብዙ ጊዜ ሲስኮ 0.18 ነው ኢንትሪ የምንጠብቃት። እሷ ጋር ሎንግ ገብተን ኤስኤላችንን እነዚህ ሎዎችን አካተን ለማስቀመጥ እንገደዳለን። እንደምታዩት እዚህ ጋር ኮንሶሊዴሽን ዞን ነው ያልነውን እነሱንም ኢንኬዝ ከመጣ ብዬ እንደዛ ኢንትሪ ነበር ሎስት ምችለው ማለት ነው። እንደዚህ አይነት ኢንትሪዎች ነበር ሎስት ምችለው። ስቲል ግን ማርኬት ወደዚህ ሊመጣልን አልቻለም ማለት ነው። ሊመጣልን አልቻለም። ስቲል ግን ቫሊድ WCL ቫሊድ ሲኩዌንስ ነው የሰራው። ለምን 38%ን በደንብ ተች አድርጎ ይወጣልን ማለት ነው። እና ይሄ ማርኬት WCL እስከ ድረስ ነው ኤክስቴንድ ማድረግ የቱ ጋር ነው ረስት የሚያደርገው ቢለውን በምናይበት ጊዜ ከዚህ አንስቶ እቺን እንደዚህ ሲኩዌንስ እናያታለን ማለት ነው። ማከደራረጌ እንደዚህ ነው። ይሄ ፉል ሲኩዌንሱ እቺኛዋ ቻይልድ ሲኩዌንሷ ናት። ይሄኛው ደግሞ ትልቁ ማዘር ሲኩዌንሱ ቀጥታ ወደ ላይ በምናይበት ጊዜ ዛሬ ጥሩ ወደ ባይ በጣም የሄደበት አዝማሚያ ነበረ። ከዛ ታርጌታችንም ላይ ሂት ካደረገ በኋላ ኮንሶሊዴሽን ዞን ረዘም ያለ ኮንሶሊዴሽን ዞን አሳይቶናል። ረዘም ያለ ኮንሶሊዴሽን አሳይቶን ረዘም ያለ ኮንሶሊዴሽን አሳየን። ከዛ በኋላ አዲስ ሪአክሽን እየፈጠረን ነው ያለው። እቺ የWCL ሲዞን ናት ማለት ነው። ታይት ከሆነ ሲዞናችን ነው። በቃ ሲኩዌንሱን አሁን የWCLንም ኢንታይርሊ ፊል አድርጎታል ማለት ነው። ደን ከዚህ በኋላ ሪአክሽን እየጠበቅን የነበረው ጠዋትም ሪካርድ አድርጌላችሁ የነበረው ምንድን ነበረ? ጠዋት አካባቢ እቺን ሃይ ብሬክ ማድረግ አቅቶት ሲታገል ነበረ እና እቺኛውን ሲኩዌንስ ነበረ እኔም እያየሁ የነበረው። እቺኛዋ ከዚች አንስቶ እዚች ጋር ለምን ብትሉ ሲን ኦልሬዲ እዚህ ኢንታይ ከገባ በኋላ ፑል ባክ አረገ፣ አዲስ ሲኩዌንስ ክሬት አረገ። ግን ጠዋት አካባቢ እዚህ ጋር አዲስ ሲኩዌንስ ክሬት ካረገ በኋላ እቺ የባይ ሲኩዌንስ ቫሊድ የምትሆነው ምንድነው ተባብለናል? እቺኛዋን በቦዲ ብሬክ ማድረግ ሲችል ነው ማለት ነው። እቺኛዋን ዊክ በቦዲ ብሬክ ማድረግ ሲችል ማርኬቱ ሲኩዌንሱ አክቲቭ ነው ማለት እንችል ነበር። ግን ያው እዛ ድረስ እንጠብቅ የሚል ሀሳብ ነበረ። ያው አጋጣሚ ፖስትም አላረኩትም። ግን ወደ ታች ወርዶ ወደ ላይ ብሬክ አድርጎ ቫሊዲቲ አሳይቷል ማለት ነው። ወደ ባይ የሚሄድ ፖሲብል ትላል። እዚህ ጋር ደግሞ የፎር አወርም ሲኩዌንስ የሚጨርስበት ስላለ አንላይን አደረገልን ማለት ነው። ሁለት ሲኩዌንስ አንላይን ሳረጉት፣ ስለዚህ ሞስት ፕሮባብሊ ይሄ የባይ ሲኩዌንስ እዚህ ጋር እዚህ ድረስ ኤክስቴንድ የማድረግ ፕሮባቢሊቲው ሃይ ነው ማለት ነው። ስለዚህ እዚህ አካባቢ የገቡ ትሬደሮች ሰክሰስፉል ፕሮፊት ያገኛሉ ማለት ነው። እንድትሉ እዚህ ጋር በምናይበት ጊዜ 15 ሚኒት ኦርደር ብሎክም በቆንጆ ሁኔታ ነክቶልን ነው የወጣው። በቮሊዩም በምናይበት ጊዜ በቮሊዩም እያያችሁት ነው። እዚች አካባቢ ቆንጆ ቮሊዩም ነበር። ፒዲቪውንም በደንብ ተጠቅሞታል። የዌንስዴይ ቮሊዩምን 50%ን በዊክ ተች አድርጎ እንወጣለን። ሌላም ኢንፎርሜሽን ነው። አዲሽናሊ ሲኩዌንስ ብሬክ አድርጎ ወደ ላይ ወስዶልናል። ኦርደር ብሎካችንን አክቲቭ አድርጎልናል። ብዙ ኢንፎርሜሽን አግኝተናል ማለት ነው። አሁን ድጋሜ እዚህ ሲኩዌንስ እዚህ ጋር ይቻላል። አሁን ማርኬቱ አሁን ካለበት እስከ 200% እንኳን ወደ 500 ፒፕስ ይቀራል። እቺን አሁን ፒፕሶች እንዴት ካሽ እናደርጋለን የሚለውን ማየት እንችላለን። አሁን ይህ ሲኩዌንስ እንዴት ነበር ማርክ ያደረግነው ለማስታወስ ያህል እቺ ሲኩዌንስ ናት። ሬስት የሚያደርገው እዚህ ጋር እቺን ሲኩዌንስ ናት። አሁን እቺን ሲኩዌንስ ዳይሬክት ስለማንገባት እቺን ብሬክ ካደረገልን በኋላ እቺ ደግሞ የቢሲ ሲኩዌንስ እየሰጠን ነው ማለት ነው። እሱን የምናወጣበት ሂደት ይኖራል። እሱን የምናወጣው ደግሞ ከዚች ሃየር ሎ እስከዚች ስዊንግ ሃይ ድረስ ሰሌክት ስናደርገው ኦልሬዲ ቢሲንም አክቲቭ አድርጎት እየሄደ ነው። በጣም በሚያሳዝን ሁኔታ እቺንም ትሬድ ሚስ ያደረግናት ይመስለኛል ማለት ነው። ለምን ብትሉ እዚህ ጎልደን ዞን ላይ 50%ን ቆንጆ አድርጎ ነው የነካልን። ቆንጆ አድርጎ ነክቶልን
ላይ ወጥቷል ማለት ነው። እኔ የነካው አልመሰለኝም ነበረ፣ በጣም ነው የነካው። ስለዚህ ያው ታርጌታችን እንደዛ ይሆናል ማለት ነው። ሞስት ፕሮባብሊ ግን እዚህ ጋር ያው እንደዚህ አካባቢ ያው 618 ነው የምንጠብቀው ብያለሁ። እሷን ነው በፕሮባቢሊቲ ፕሪፈር ማድረገው። ኢንኬዝ ይሄ ማርኬት እዚህ ጋር የመምጣት ቻንስ ይኖራል። አሁንም በደንብ በጥሞና መከታተል ያስፈልጋል። ኖርማሊ ባያሳችን 50 ሚኒት ባያሳችን ሎንግ እንደሆነ አስበን ሾርት ተርም ሎንግ እንደሆነ አስበን 6.18ን እንጠቀማት። ስቲል ቫሊድ ማርኬት ወደዚህ ከመጣ የምንወስደው ትሬድ ይሄኛው ነው ማለት ነው። እንዴት እንደሆነ ልንገራቸው። አሁን ለምሳሌ 6.18 ያው የኛ ፕሪፈር ምላት ኤሪያ ጂሲ 6.18 ናት። ከረንትሊ ማርኬቱ እዛ ላይ ዞን ላይ ቆንጆ ሪያክሽን ያሳያል። ማርኬቱ እስከዛ ድረስ የመምጣት ቻንስ አለው። ለምን 0.5% ላይም መጥቶ ሄደ፣ ግን ኤስኤላችን በጣም ያሳፍራብናል። ስቲል አሁን እዚህ ጋር ማርክ ያደረኩት ወደ 150 ፒፕስ ኤስኤል ነው 125 አራዳ ቢሆንም ማለት ነው። ግን ወደ ሎወር ታይም ፍሬም ዝቅ ብለን ሌላ ኮንፎርሜሽኖች ማየት እንችላለን። አንደኛችን የወደድኩባት ምክንያት እዚህ ጋር ኤስኤንአር ሌቨልም ክሬት አድርጓል። ማርኬቱ ብዙ ጊዜ እንደ ሬዚስታንስ የተጠቀመበት ቦታ ስለሆነ ተመልሶችን ሳፖርት አድርጎ ዜሮ ሲሚሄድ ማርኬቱ ፕሮባቢሊቲ አለው ማለት ነው። ስለዚህ ወደ 5 ሚኒት ወረድ ብለን ደግሞ ኢንትሪያችንን በደንብ ክሊር አውት ማድረግ እንችላለን ማለት ነው። እሺ እዚህ በምንመጣበት ሰዓት እንዳልኳችሁ እሺ ያው ኤስኤንአር ሌቭል ናት፣ ቆንጆ ኤስኤንአር ሌቭል ናት። እሷን አይተን ፊንሎዎች ደግሞ አትሊስት ለመክተት እንገደዳለን። አዎ ከዚህ በላይ ኤስኤሉን ማጥበብ የምንችልበት ፖሲቢሊቲ አይኖርም። ማርኬቱ እንደዚህ ሊሆን ይመስለኛል። አትሊስት እኔ አሁን ይህን ትሬድ አልወስደውም፣ ብዙ ነው ኤስኤሉ ብዙ ስለሆነ አልወስደውም፣ ግን ሃይ ፕሮባቢሊቲ ይኖረዋል። ኢንኬስ ቢስ ውስጥ ገብቶ የሚያሳየን ሪያክሽን ካገኘን ወደ 3 ሚኒት እና 1 ሚኒት ላይ ወርደን ደግሞ ምናየው ይሆናል። ለጊዜው እቺን ትሬድ ስክሪንሻት አድርጌ ቴሌግራም ላይ ፖስት አደርግላችኋለሁ። ማርኬቱን በጥሞና ተከታትለን እናደርጋችኋለን። ይመቻችሁ። ኮፒ ሊንክ ሼር አድርጉ። እናመሰግናለን።